ሰላማችሁ ይብዛ። ዛሬ በቢዝነስ አይዲያ አዳዲስ ቢዝነስ አይዲያዎችን ለማድረስ ተከስቻለሁ። የመጀመሪያው ቡና የመቁላትና የመሸጥ ቢዝነስ ኢትዮጵያ ውስጥ ጣላይ ትልቅ ቢዝነስ ያለ ነው። ይሄ ከ200,000 ብር ጀምሮ ካፒታል ይጠይቃል። ቡና ትገዛላችሁ፣ ትቆላላችሁ፣ ያሸጋችሁ ትሸጣላችሁ። በጣም ትርፋማና አዋጭ ቢዝነስ ነው። ሁለተኛ የጽዳት አገልግሎት ስራ ዘርፍ ነው። ይሄ ለጋራ መኖሪያ ቤቶች አካባቢ እንደ ኮንዶሚኒየም፣ እንደ ኦፊስ ወርክ ያሉትን ከ40 እስከ 80,000 ብር ካፒታል ይጠይቅ ይችላል። እሱን ገዝታችሁ መሸጥ መስራት ትችላላችሁ። ሶስተኛ ፈጣን ምግቦችን ማዘጋጀት ፋስት ፉድ ምንለውን በጣም የታሸጉ ምግቦች እንደ ቢስኩት፣ እንደ ዳቦ ቆሎ እነዚህ ነገሮችን አሽጎ በመሸጥ ከፍተኛ ገቢ ሊገኝ ይችላል። አራተኛ የህትመት ማስታወቂያ ነው። ይሄ በአሁኑ ጊዜ በየሰፈሩ ያለው ህትመት ማስታወቂያ በጣም ከፍተኛ ገቢ ያለ ስራ ነውና እሱን ስራ መስራት። አምስተኛ የማማከር ድርጅት፣ ይሄ እውቅና መኖር አለበት። ማማከር የሚለው ነው። በጣም ፕሮፌሽናል ነው። ይሄ እስከ 100,000 ብር ካፒታል ይጠይቃል። ከዛ ስራው በጣም ጥሩና አዋጪ ነው። ስድስተኛ ይሄ የወረቀት ዛምቢል ማምረት፣ ይሄ በጣም ጥሩ የስራ ዘርፍ ነው። ይሄ ከ160,000 ካፒታል በላይ ይጠይቃል። ማሽን መግዛት ይጠይቃል። እቃዎችን ማዘጋጀት ይጠይቃል። ከዛ ግን አንድ ጊዜ ትራክ ውስጥ ከገባችሁ በጣም ጥሩ ቢዝነስ ማለት ነው። ሰባተኛ ዳቦና ኬክ፣ እነዚህን መስራት በጣም ጥሩ አዋጪ ስራ ነው። ኢትዮጵያ ውስጥ የህዝብ ብዛት ባለበት በየትኛውም አካባቢ ብትሰሩት ሰው ሳይበላ አይውልም። ለዚህ በጣም አዋጪ የሆነ ቢዝነስ ዘርፍ ነው ማለት ነው። ስምንተኛ ህንፃዎችን ማስተዳደር፣ ትልልቅ ህንፃዎች አሉ። እነዚህን ህንፃዎች ማስተዳደር ኃላፊነት ወስዶ ህንፃ ማስተዳደር። ዘጠነኛ የከተማ ቢዝነስ ስራ። ከተማ ቢዝነስ ምንለው እንደ ከተማ ግብርና፣ ከተማ ንብናም ቀፎ፣ እነዚህ ነገሮች ከተማ ቢዝነስ ምንላቸው ከ50,000 ብር በላይ ካፒታል የሚጠይቅ ስራ ነው። ይህም በኢትዮጵያ ውስጥ በጣም አዋጭ